በረመዳን ያውም በዚህ ጁማዓ ራሳችሁን የምታስምሩበት በአንድ ድንጋይ ሁለት ወፍ ምርጥ መንገድ አሳያችኋለሁ። ይህን ቪዲዮ ለብዙ ሙስሊሞች ሼር ሪፖስት በማድረግ አጅር ማግኘት ትችላላችሁ። ምንድነው የሚለውን አብረን እናያለን። በመጀመሪያ ሁላችንም የምናውቀው ሐዲስ ጅብሪል አለይሂ ሰላም ወደ ነብዩ አለይሂ ሰላቱ ወሰላም መጥቶ ረመዳን መጥቶለት ምህረትን ሳያገኝ አላህም ምህረትን ሳያገኝ የወጣበት ሰው የከሰረ ይሁን ሲል አሚን አልኩ የሚለውን ሐዲስ ታውቁታላችሁ። ስለዚህ ረመዳን መጥቶ ያልተማረ ሰው የከሰረ ነው ማለት ነው። ወደ ጉዳዩ ስንገባ በዚህ ሐዲስ መሰረት ውዱ ነብያችን ረሱሉ አለይሂ ሰላቱ ወሰላም ምን ብለዋል? ጁማዓ ላይ የሆነች ሰዓት አለች፣ በዛ ሰዓት የምትደረግ ዱዓ ተቀባይነት እንደምታገኝ ሙስተጃብ እንደሆነች ተናግረዋል። ወደ ሁለተኛው ፖይንት እንሂድ። ሁለተኛው መንገድ ደግሞ በዚህ ሐዲስ መሰረት ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ጾመኛ ሊያፈጥር ሲል የሚያደርገው ዱዓ 100% መቅቡል እንደሆነ ነግረውናል። ስለዚህ ዛሬ ሁለት ዱዓ የምናደርግባቸው ምርጥ ሰዓቶች አሉ። እንዴት ራሳችንን ለማስማር እነዚህ መንገዶች እንጠቀማለን ሚል ደግሞ ሌላ ምንድነው ማድረግ ያለብን ሚለው ምርጥ ዱዓ አሳያችኋለሁ። ከአላህ ምህረትን መግፊራን ምን ጠይቅበት። ዱዓውን ስክሪንሻት አድርጉት፣ ይሄን ቪዲዮ ሴቭ አድርጉት፣ አብራችሁኝ በሉ። እሱም አስተግፊሩላህ አልዓዚም الذي لا إله إلا هو الحي القيوم وأتوب إليه ይህን ዱዓ ሁሌ ማለታችሁ እንዳትረሱ። ወንጀሎቻችን ይማሩልናል በኢዝኒላህ። ጾማችንን አላህ ይቀበለን። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።